አንዳንድ ጸሎቶቻችን የማይመለሱ የሚመስለን ለምንድን ነው? ይህ ጥያቄ የኔም ጥያቄ ነበር። እኔም ጠይቄ ያውቃለሁ። ነገር ግን ያልተመለሰ ጸሎት የሚባል ነገር የለም። የእውነት እኛ ልንገነዘበው ከምንችለው በላይ የሆኑ መልሶች ናቸው እንጂ። ምን ማለት እንደሆነ ላብራራ። አንዳንድ ጊዜ እግዚአብሔር የጠየቅነውን ይመልስልናል፣ ሌላ ጊዜ ደግሞ ይገስጸናል፣ መስመር ያስይዘናል፣ አንዳንድ ጊዜ ደግሞ አቅጣጫችንን ያስቀይረናል። ታውቂያለሽ፣ እግዚአብሔር ያስብልናል። እርሱ አባታችን ነው። አባቶች ደግሞ ልጆች የሚጠይቁትን ሁሉ አይሰጡም አይደል? የሚያስፈልጋቸውን ይሰጣሉ እንጂ። ስለዚህ እግዚአብሔር ዝም ሲለን እየከለከለን አይደለም፣ የተሻለውን ስላየለን ነው። የዘገየ ቢመስለንም እንኳን በመዘግየት ውስጥ ሊያስተምረን ነው። እናም በሰዓቱና በጊዜ ሁሉን ውብ ያደርጋል። አንዳንድ ጊዜ ለተዘጉ በሮችን ማመስገን አለብን። የጥያቄያችን መልስ እርሱ ሊሆን ይችላል። ምክንያቱም አብዛኛውን ጊዜ የጥያቄዎቻችን መልሶች ወደ እኛ አይመጡም፣ መጀመሪያውንም ከእኛ ጋር የተፈጠሩ ናቸው። የጸሎት ክፍላችን እምነታችን የሚጠነክርበትና ሐሳባችንን ከእግዚአብሔር ጋር የምናስማማበት ስፍራ ነው። ታውቃላችሁ፣ ስትጸልዩ እግዚአብሔር እንደሰማችሁ እመኑ። ተራራውን ካላንቀሳቀሰው ምናልባት ልባችሁን አቅጣጫ እያስቀየረው ነው። ምክንያቱም በእናንተ ውስጥ ያለው ተራራም በመጀመሪያ መንቀሳቀስና ዞር ማለት አለበት። ስለዚህ በመጨረሻ ምንም ይሁን ምን እግዚአብሔርን እመኑት።